በጣም ኢንተረስቲንግ የሆነ ታሪክ ነው። አንድ የሮም ጦረኛ ወታደር በፈረስ እየጋለበ ይመጣል። መሐመድም ዛፍ ጥላ ስር አረፍ ብለው ሳለ ረፍት ለማድረግ እየጋለበ ይመጣና መሐመድ የሚሉት ማን ነው እያለ ሊገል እየዛተ እያቅራራ ወይንም የሸለ ብላችሁ አስቡት። ማን ነው እሱ መሐመድ የሚባለው እያለ በአይኑ ይሰልላል፣ በአይኑ ይመለከታል አካባቢውን ለመግደል ወይንም ደግሞ ጸብ ለመፈለግ ማለት ነው። ማን ነው እሱ እንደዚህ ላይክ በቃ የህዝቡ መሪ የሆነው መሐመድ ማን ነው ነው። ከዛ ሲጠይቃቸው እሳቸው ነበሩ ዛፍ ስር ተጠልለው የነበረው። ከዛ በኋላ መሐመድ ማለት እኔ ነኝ ልጄ ይሉታል። በዛች ቅጽበት ይህ የሮም ወታደር በዛች ቅጽበት በጣም ተገረመ፣ ልቡ ተረታ። ያ ሁሉ ወኔው ሊደባደብ እገል እመጣለሁ ያለው ይህ ወታደር በቅጽበት ውስጥ ማንነቱ ተቀየረ። እንዴት? እሱ የጠበቀው በጣም ትልቅ ቤተ መንግስት ነው። ለምን? የሮም ነገስታት በዛ መልኩ ስለሆነ ህዝቡን ርቀው ሸሽተው ከሁሉ የበላይ ነን እያሉ ነበራ የሚኖሩት። እነሱ የሚበሉት ሌላ ነው፣ ማህበረሰቡ የሚበላው ሌላ ነው። እነሱ የሚሰሩት ስራ አለ፣ ይሄኛው የሚሰራው ስራ አለ። ይህ ታላቅ ነቢይ ግን ወይንም ደግሞ ሙሐመድ ግን እንደዛ አልነበረም ያገኛቸው። ወታደሩ ሙሐመድን ያገኛቸው ዛፍ ስራ ስር ተከልለውን ያገኛቸው አረፍ ለማለት ረፍት ለማድረግ። እንደ ሌሎች ባሮች በዙሪያቸው ሆነው ጥላ ይዘውላቸው ገስታት አልተመለከተም። በሰረገላ ሲሄዱ አያይም። በህዝቡ ጋር በአንድነት የሚንቀሳቀሱ ታላቅ ሰው መሆናቸውን ተረዳ። ይህንን በማሰቡ በራሱ ተጸጸተ። ኢማጂን ይሲ ይሄ ማለት የመሪነት ብቃታቸው ራሱ ከማህበረሰቡ ጋር በመምሰል ውስጥ እኔ የበላይ ነኝ፣ እኔ ታላቅ ነኝ የሚል ትልቅ የሆነ ማንነታቸው ይሄ ሰዎች የሚያሳዩትን የራስ ኩራት አሸንፈው መኖር የቻሉ ታላቅ ሰው ናቸው። እንደ ሰው ልጅ ስናወራቸው ማለት ነው። ቪዲዮ መግቢያ ላይ ነግሬያችኋለሁ። ስለ ሃይማኖት አይደለም የምናወራው፣ ታላላቅ ስለሆኑ የሰው ልጅ ስብዕናዎችና ባህሪዎች ነው የምናወራው። ከዛም ይህ የሮም ወታደር ተገረመ አይደለ? በጣም ደነቀው። ለምን? እሱ የሚያውቀው ንግስና ይሄ አይደለም። እሱ የሚያውቀው ህዝብ መሪ ይሄ አይደለም። እሱ የሚያውቀው ታላቅነት ይሄ አይደለም። ታላቆች ናችሁ፣ ንጉሶች ናችሁ፣ ተመርጣችኋል፣ ልዩ ናችሁ የተባሉ ሰዎች ጉራቸውን የሚችለው ማንም የለም። ራሳቸውን ከፍ ከፍ አድርገው ሲመለከቱ ነበር የሚያውቀው። ይህ ነቢይ ግን ተናንሰው ክብራቸውንም ሳይጥሉ አገልጋይነታቸውንም ቀጥለው ከማህበረሰቡ ጋር በአንድነት ሲጓዙ የነበሩ መሪ ናቸው። ይሄ እንደውም በህይወታችን ላይ ባለን በየትኛውም ጉዞ ላይ ቤተሰብ ስንመራ፣ ፍቅር አጋራችንን ስንመራ፣ የስራ ቦታችንን ስንመራ፣ እንደ ሀገርም ሊሆን ይችላል ዋቴቨር ሊያስተምር የሚችል ትልቅ ነገር ነው።